ተወልዶ ካደገበት ሀገሩ በተፈጠሩ ማህበራዊ ቀውሶች ምክንያት ወደ ሌላ ሀገር በስደት ለመሄድ የቆረጠ አንድ ሰው ነበር። ረጅም አድካሚና አስፈሪ የሆነን በረሃ ለቀናት በእግሩ በመሄድ ካቋረጠ በኋላ እጅግ ደክሞና ዙሎ ነበር። በመጨረሻም በደረሰበት አንዲት ከተማ ውስጥ በተሰጠው እርዳታ ትንሽ አገገመ። ታዲያ የዚህን ሰው ጉዞ የሰማና ለማህበረሰቡ ለማቅረብ የፈለገ አንድ ጋዜጠኛ አገኘውና አንድን ጥያቄ ጠየቀው። ተጉዘ የመጣህበት መንገድ ብዙ ሰው የማይደፍረው በረሃ ነው። ለመሆኑ በመንገድ ላይ በጣም የጎዳህና ያስቸገረህ ነገር ነበር? ለምሳሌ ውሃ ማጣት፣ ምግብ ማጣት፣ አውሬ፣ ሽፍቶች እነዚህ ሁሉ አግኝተው ነበር የሚል ጥያቄ ጠየቀው። ታዲያ የዚህ ስደተኛ መልስ ለጋዜጠኛው ያልጠበቀው ነገር ነበር። በዚህ አደገኛ በረሃ ቋርጬ ስመጣ በጣም ያስቸገሩኝ የጠቀስካቸው ትላልቅ ነገሮች አልነበሩም። ጉዞዬን በጣም አድካሚና አስቸጋሪ ያደረገብኝ በእርምጃዬ ወቅት ጫማዬ ውስጥ እየገባ የሚቆረቆረኝና አላራምድ ያለኝ ጥቃቅን አሸዋ ነበር ብሎ መለሰለት። እናም ወዳጄ የህይወት ጉዞም እንዲሁ ነው። አብዛኛውን ጊዜ የሚያስቸግረን የሚቆረቆረን አላራምድ የሚለንና ከዓላማችን የሚጎተተን ችግር ትልቁ አይደለም፣ በየቀኑ የሚያጋጥሙን ጥቃቅን አሸዋዎች ናቸው። ትንንሽ አመለካከት ያላቸው ሰዎች ባህሪ፣ ትንንሽና አናሳ ወሬን የሚያወሩ ሰዎች ሁኔታ፣ ጥቃቅን ስሜትን የሚነኩ የየቀን ገጠመኞች ጉዟችንን አዳጋችና አድካሚ ያደርጉታል። በትንንሽ ሰዎችና ሁኔታዎች ሳትበገሩ ትልቁ የህይወት ስዕል ዓላማችሁ ላይ በማትኮር ወደፊት መገስገስን ያወቃችሁበት ጊዜ ዋናው የህይወት ድል የተጎናጸፋችሁበት ጊዜ ነው። አህባቢ ፊላህ አሸዋዎቹን የሚበታትን ከሺህ የበረታ ቆራጥነት ሊኖረን ይገባል። ወደፊት